አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ቤተሰቦቼ ሰላም ብያለሁኝ። እንግዲህ ዛሬ በሌላ ቪዲዮ ተመልሻለሁ። የዛሬው ውሏችን የሚሆነው ከጧት የሚጀምር ብሎግ ነው ማሳያችሁ ማለት ነው። እንዴት ናችሁልኝ? በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁኝ። እኔ ደህና ነኝ አልሐምዱሊላህ፣ እየበረታሁ ነው። እስከዛሬ ያው ገጠራማ ቦታው ላይ ያለውን አንዳንድ ነገሮች ነበር ማጋራችሁ፣ ያው ምግብ አዘገጃጀት ምናምን። ዛሬ ደግሞ መካከለኛ ከተማ የምትባል የከተማ በሉት እና ዛሬ ብሎግ አሳያችኋለሁ። ቤት ውስጥ ሲስተር ቤት ነው ያለሁት እና ከቁርስ እስከ ምሳ ያለውን ብሎግ አሳያችኋለሁ። ተከታተሉ፣ የትም እንዳትሄዱ፣ አብራችሁኝ ሁኑ። አሁን እንጀምራለን። እንግዲህ ከተማ ቤት ተከራይተው እንደዚህ የሚኖሩ ብዙም እንደዚህ ሰፊ አይደለም፣ ጠባብ 2 ክላስ ናቸውና ግን ደስ ይላል። ጥራት አለው ቤቱ ምናምን። እንደዚህ እያለ ይቀጥላል ማለት ነው ቆይታችን። እንግዲህ ውድ ቤተሰቦቼ ቁርስ እየሰራሁ ነው። ቁርስ እንኳ እኔም ብቻ ነው የሚያካትተው ማለት ነው። ሲስተር አትበላም። አሁን የክርስቲያን ጾም ስለገባ እሷ አሁን አትበላም። ምሳ ሰዓት ግን ምሳ ሰርቼ እጠብቃታለሁ ብዬ ተስፋ አድርጋለሁ ማለት ነው። አሁን ቁርስ ልበላ የራሴን ቁርስ እየሰራሁ ነው ማለት ነው። ውድ ፋሚሊዎቼ እንደምትመለከቱት እዚህ ጋር ጣጥጃለሁኝ፣ እያቁላለሁኝ ነው ማለት ነው። እና የኢትዮጵያን ኑሮ እንዴት እንደሆነ አጋሪን ምናምን ያላችሁኝ አላችሁና ኢትዮጵያ ኑሮ ከባድ ነው ማለት ነው። እዚህ ያሉ ስራ እየሰሩ ስራ ያላቸው የመንግስት ሰራተኛ ሆነው እየኖሩ ነው ጽድት ብለው በትንሹም ቢሆን ማለት ነው። አንደኛ ስደት ላይ ስንኖር ብር እናገኛለን። አዎ የተሻለ ብር ስናገኝ ግን ደግሞ ብዙ ላይፎች እያመለጡን እያለፉን ነው የምንሄደው እዚህ ሀገራችን ላይ ሳንኖረው ማለት ነውና ትንሽ ነገር እንደው አለ ቢኖር ብዬ የማስበው ነገር ቤት ቢኖር መልካም ነው ለኛ ከስደት ተመላሾች ማለት ነው። ቤት ካለ በራሳችሁ ቤት መኖር ብዙም ስለማይከብድ ማለት ነው። ሌላው ኑሮ ምንም አይከብድም። የምሬን ነው የምላችሁና ቤት ቢኖራችሁ ብዬ አስባለሁኝ። ቤት ካለ አይከብድም ለኛ ከስደት ለተመላሾች ማለት ነው። የምላችሁ ነገር ይሄ ነው። ሌላው ምንድነው አሁን እዚህ ተከራይተው ሲኖሩ መንግስት ሰራተኛ ሆነው የራሳቸው ስራ ኑሯቸው እየኖሩ ያሉ እና እኛ ከዛ ተመልሰን ለምንመጣ ትንሽ ይከብዳል። የሚከብደው ምንድነው ሁሉም ነገር ወጪ የሚጠብቅ ከሆነ ማለት ነው። ስራም ሳይኖርም ግን ቤት ኖሮን ስራ የሆነች ስራ አቋቁመን በራሳችን ቤት እየዋልን እያደርን በቃ ማደሪያ ሳናጣ ለቤት ኪራይ ሳንከፍል ስራ ትንሽ ስራ እየሰራን መኖር እንችላለን ማለት ነው። ብዙ አታካብዱት፣ እውነት ለመናገር ብዙ አታካብዱት። ስደት ላይ እኔ አሁን ለመመለስ ያሰብኩን ነገር ወላሂ ቅሌን ጨርቄን ሳልል ያለምንም እቅድና ፕላን ነው የመጣሁት። ታውቁታላችሁ ያዘነን ጉዳይ የድንጋጤን ጉዳይ ማለት ነው። ለዛ ነው ብመለስና 1 አመት ያክል እንኳን ብጨምር ብዬ ያሰብኩት። በቃ ቤት ቢኖረኝ ብዬ አስባለሁኝና ለዛ ነው እንጂ በቃ የሆነ ትንሽ ነገር ቢኖረኝ እዚሁ ብኖር ደስ ይለኛል። ምክንያቱም ብዙ ነገር እያለፈን ነው ያለው። በቃ ጊዜያችን እድሜ በቃ ማየት ያለብንን ላይፍ ከቤተሰብ ጋር ከሀገር ጋር ሆነን መኖር እየቻልን
መኖር የምንችለውን ላይፍ በስደት ላይ ብዙውን እያሳለፍን ነው። ያንን ነው ከግምት ማስገባት ያለብን። በስደት ሲኖር ገንዘብ ሊገኝ ይችላል፣ ግን ብትለብሱ ብትበሉ ቢያምርባችሁ ከማጋ ታጌጡበታላችሁ። ቤተሰብ ጋር ካልሆናችሁ፣ ሀገር ላይ ካልሆናችሁ ምንም ለዛ የለውም። እና ያው ስደት ለመስሪያ ነው እንጂ ለመደሰቻ ነፍስያን ለማስደሰት የሆነ በቃ መቼም እዚህ ዱንያ ላይ ያው እንድንኖር ተፈቀደልን ጊዜ ድረስ ጥሩ ላይፍ ጥሩ ጊዜ ለማሳለፍ አይሆንም። ስደት ለመስሪያ ብቻ ነውና ያንን ነገር ከግምት አስገብታችሁ ሰራ አድርጋችሁ ወደ ሀገራችሁ ነው። የሚከብድ ነገር የለም ካወቃችሁበት ነው የምላችሁ። ቤት የሌላችሁ ደግሞ ቤት ስሩ። ቤት ያላችሁ ደግሞ ማሻአላህ ብያለሁ። በቤታችሁ ዘና ብላችሁ መኖር ትችላላችሁ ነው የምለው። ይህንን ነው ኢንሻአላህ። እስኪ እስከምመለስ ድረስ አንዳንድ ነገሮችን ላጋራችሁ ወዳለሁኝ። እናንተ ደግሞ ሰብስክራይብ እያደረጋችሁ ጠብቁ። ቤተሰብ መሆን አትርሱ። እወዳችኋለሁ። እስከመጨረሻው ድረስ አብራችሁ ነው። እንግዲህ ፍርፍር ነው የሰራ ያሰብኩት ማለት ነው። ፋሚሊዎቼ ፍርፍር ሰርቼ ቁርስ ልበላ ነው። አብረን እንበላለን፣ አብረን እንውላለን። እና ውድ ቤተሰቦቼ አንዳንድ ሰዎች ሀገር ላይ መጥቶ ለመኖር አያስመኝም ምናምን የሚሉ አሉና እንደዛ ያን ያክል አይደለም። የሰላም ጉዳይ ትንሽ እንትን አለ። እሱን ደግሞ ዱዓ ማድረግ ነው። ሁላችን በየእምነታችን ፈጣሪን ሀገራችንን ሰላም እንዲያደርግልን መለመን ነው እንጂ ከሀገር የትም አይሸሽም። በቃ ሀገር ነው ሁሉን ነገር ማየቻ እና ምንም የሚያስፈራ ነገር የለም። ያን ያክል የተካበደ ነገር የለም። እውነት ለመናገር የሚካበድ ነገር የለም። ሁሉ ነገር ደግሞ አለ እዚህ ሀገር ላይ ገንዘብ ካለን ስራ መስራት ከቻለን እያገኘን እዛ በስደት የምናገኘውን ነገር እዚህም ማግኘት እንችላለን እና አትፍሩ ነው የምላችሁ። እሺ መፍራት የለም። አላማ አድርጉና ወደ ሀገራችሁ ለመመለስ ሞክሩ ነው የምለው።